ለመጀመሪያ ጊዜ መኪናን ረጅም ርቀት ያሽከረከረችው ሴት እና የመንጃ ፈቃድ አመጣጥ አስገራሚ ታሪክ። የመጀመሪያው የመኪና ሹፌር ታሪክ ሲነሳ ብዙዎቻችን ወደ ወንዶች እናደላለን። ነገር ግን የዓለማችን የመጀመሪያው የረጅም ርቀት መኪና አሽከርካሪ በርታ ቤንዝ የተባለች ጀርመናዊት ሴት ናት። ይህ ታሪክ አስገራሚ የሚሆነው መኪናው በተፈለሰፈበት ወቅት የነበረውን ጥርጣሬ የሰበረና የሴትየዋን ብልሃት የሚያሳይ በመሆኑ ነው። እንደ አውሮፓ አቆጣጠር በኦገስት 1888 የቤርታ ቤንዝ ባለቤት ካርል ቤንዝ ሞተርዋገን የተባለውን የመጀመሪያ መኪና ሰርቶ ነበር። ሆኖም ግን ካርል መኪናው ገና ለሽያጭ አይበቃም ብሎ በመፍራቱ ለሕዝብ አላሳየውም ነበር። ቤርታ ግን በባሏ ሥራ ትተማመን ስለነበር አንድ ቀን ጠዋት ባለቤቷ ተኝቶ እያለ ለሁለት ልጆቿ እናታችሁን ለመጠየቅ እንሂድ ብላ መኪናውን በድብቅ አስነስታ ጉዞ ጀመረች። ጉዞው 106 ኪሎ ሜትር ያህል ርዝመት ነበረው። በወቅቱ ምንም አይነት አስፋልት ወይም ነዳጅ ማደያ አልነበረም። ቤርታ በመንገድ ላይ የገጠሟትን ችግሮች የፈታችበት መንገድ እጅግ አስገራሚ ነበር። ነዳጅ ሲያልቅ መኪናው የሚጠቀመው ሊግሮይን የተባለ ኬሚካል ነበር። ቤርታ ይህንን ኬሚካል ፍለጋ በአካባቢው ወደሚገኝ መድኃኒት ቤት በመሄድ ገዝታ ሞላች። ይህም ያንን መድኃኒት ቤት የዓለማችን የመጀመሪያው ነዳጅ ማደያ አስምቶታል። ቱቦ ሲደፈን የመኪናው የነዳጅ ቱቦ ሲደፈንባት በፀጉር መያዣ በመጠቀም አጽዳችው። የኤሌክትሪክ ሽቦ ሲበላሽ ለኤሌክትሪክ መተላለፊያነት የውስጥ ሱሪዋን በመጠቀም ችግሩን ቀረፈች። ፍሬን ሲላላ በመንገድ ላይ የነበረን አንድ ጫማ ሰፊ ጋር በመሄድ በፍሬኑ ላይ ቆዳ እንዲለጠፍበት አደረገች። ይህም የመጀመሪያው የፍሬን ሌዘር ፈጠራ ተደርጎ ይወሰዳል። ቤርታ በሰላም እናቷ ቤት ደረሰች። ለባሏም በቴሌግራም በሰላም ደርሻለሁ የሚል መልእክት ላከችለት። ይህ ጉዞ ለዓለም ያሳየው ትልቁ ቁም ነገር መኪና ለረጅም ጉዞ የሚሆን አስተማማኝ ትራንስፖርት መሆኑን ነው። ካርል ቤንዝ መኪናውን የፈጠረ ኢንጂነር ቢሆንም መኪናውን ለዓለም ያስተዋወቀችውና እንዲሸጥ መንገድ የጠረገችው ግን ባለቤቱ ቤርታ ቤንዝ ናት። ዛሬ ላይ የምናያቸው መኪናዎች ሁሉ የዚህች ደፋር ሴት የጀብዱ ውጤት ናቸው ማለት ይቻላል። ቀደም ብለን ያየነው የበርታ ቤንዝ ታሪክ በዓለም ላይ የመኪናን አቅም በተግባር ያሳየ የመጀመሪያው የረጅም ርቀት ጉዞ ቢሆንም የመጀመሪያው ሕጋዊ ፍቃድ ያለው የመኪና ሹፌር የሚለው ክብር ግን ለባለቤቷ ለካርል ይሰጣል። የእሱ ታሪክ አስገራሚ የሚሆነው ዛሬ የምናውቀው የመንጃ ፍቃድ አሰራር እንዲጀመር ምክንያት የሆነው እሱ በመሆኑ ነው። በመጀመሪያ መንጃ ፍቃድ አስፈላጊ የሆነበት ምክንያት ካርል ቤንዝ የፈጠረው ሞተርዋገን በጀርመን ጎዳናዎች ላይ መታየት ሲጀምር ሕዝቡ በነገሩ አልተደሰተም ነበር። መኪናው ከፍተኛ ድምፅ ያሰማ ነበር፣ ጭስ ያወጣል፣ እንዲሁም ፈረሶችን ያስደነብር ነበር። በዚህም ምክንያት በአካባቢው ያሉ ነዋሪዎች ለመንግሥት አቤቱታ አቀረቡ። ይህም ካርል ቤንዝ መኪናውን በነጻነት እንዳያሽከረክር እገዳ እንዲጣልበት አደረገ። በዚህም ምክንያት የመጀመሪያው የጽሑፍ ፈቃድ ካርል ቤንዝ የፈጠራ ሥራው እንዳይደናቀፍ በማሰብ እንደ አውሮፓ አቆጣጠር በ1888 ለማንሃይም ግዛት አስተዳደር ልዩ ጥያቄ አቀረበ። ጥያቄውም በሕዝብ መንገዶች ላይ መኪናዬን እንዳሽከረክር ይፈቀድልኝ የሚል ነበር። መንግሥትም ለካርል ቤንዝ በደብዳቤ መልክ ፈቃድ ሰጠው። ይህ ደብዳቤ በታሪክ የመጀመሪያው የመንጃ ፈቃድ ተብሎ ይታወቃል። በወቅቱ ዓለም ላይ በሕግ ተፈቅዶለት መኪና የሚያሽከርካሪ ሰው ካርል ቤንዝ ብቻ ነበር። ዛሬ መኪና ለመንዳት እንደሚደረገው የመንዳት ችሎታ ፈተና ወይም የጽሑፍ ፈተና አልነበረም። ፈቃዱ የተሰጠው መኪናውን የሠራው እሱ ስለሆነ መንዳት ይችላል በሚል እምነት ብቻ ነበር። ምንም እንኳን ፈቃድ ቢኖረውም ፖሊሶች መኪናው በሄደበት ቦታ ሁሉ ድምፅና ጭስ በማብዛቱ ምክንያት በየጊዜው ያስቆሙትና ያስቸግሩት ነበር። በማጠቃለያ የበርታ ቤንዝ ታሪክ የጀግንነትና የተግባር ታሪክ ሲሆን የካርል ቤንዝ ታሪክ ደግሞ የሕግና የፍቃድ ታሪክ ነው። ዛሬ ሁላችንም መንጃ ፍቃድ የምናወጣው ካርል ቤንዝ በወቅቱ ለነበረው ተቃውሞ መፍትሔ ፍለጋ ለመንግሥት በጻፈው ደብዳቤ ምክንያት የጀመረው አሰራር ነው። ሰላም ሁኑ።